እንዴት አባቴ ነው የምሆነው? እንዴት በማላውቀው ነገር ባልገባኝ ነገር አሁን እናንተ አይደስ ነው እኮ ረዳ ገባሁት። እንደው ወገቤ ያስተናቀቀ እንዲያው እናንተ እንዴት አባቴ ነው እኔ ያገባኛል አልኩት። እሺ አገባለሁ አላልኩት። እንዴት ነው የሚለኝ አሁን እየገባ እየመጣ እንዴት መከራ ያጣው እንዴት አባቴ ያርጌ ነው እንደው ነገሩን በላቸውስ ቢሰማ ያን ጉዳይ ቢያውቅስ እንዴት ነው የሚያረገኝ? እኔ አሁን ነገሩን እሺ ብዬ ተፈጣጠመ ነው የሚመስለው። እሱም እንዳልሆነ ሆኖ ነገሩን አክሯል። አባቴ ልጅ እንዴት አባቴ ልሆን ይሆን? አንተ ጨነቀኝ ገባበት አጣው። ዋ ምን ላድርግ ይሆን? ለማን ልንገረው? ራይ ድረስ ነውስ እናንተ ራይ ድረስ ነው። እንደው ምን ሰራሁት ምን አረኩት ይሆን? ምን ነበደበት በዚያው አልፎ እዚያው ቁጭ ቢል ለኔ ሲል ነው እንጂ ተገኘልኝ እውነት ለኔ ሲል በማላውቀው ነገር ፍዳ የሚያበላኝ እንዴት ያለ ነገር ነው? አካምላች አንድ ነገር አርክ እንደው ባከለ አቤት በእድነሻ እንደው ጉዴ ነው እዚህ ነኝ አትመር ነኝ እንደው ማን ልላክበት የሚሰማ ተሆነ ሻሽ ቤት ላርገው ይሆነኝ እንደው ግሬ ገባ ነገር ነው። አንቺ ዋ ምንድነው በደናሽ ነው? ምን ሆነሽ ነው? ደህና ነኝ። ብቻሽ እንደዚህ እየተምሰለሰልሽ እንዴት ያለ ደህና ነኝ ነው ደግሞ? ለምን ነው መምሰለሰል? ደህና ነኝ ምን ሆኛለሁ? ዋ እንዴት ተዘርጋግ ያሉ ደህና ነኝ እንዴት ነው? አንቺ ምን ሆነሽ ነው? እንደው ምን ሆኛለሁ አልኩ እኮ ምን መሆን ነኝ? እጋገውሽ አይደል ደህናማ አይልሽ የሆንሽው ነገር አለ እንዴ? ምን ሆኛለሁ? ምን የተለየ ነገር ተነጃለሁ? በደህናሽ አይመስልኝም እንጃ እኔ እንደው ማታም እኮ እንደው መኝታው ይምጠንሽ እንጃ ዝም ብለሽ ስትገላበጭ እንትን ብትት ስትይ ያድሽ ምን እንደው የሌሊቱ መርዘም እንደው በገላበጥ ተወኝ የማታሰስለኝ አንተ ምን እንደው የሆንሽው ነገር እንትን ነው እንቅልፍ እምቢ ብሎኝ ነው ዝም ብሎ እንደው አንተ ደርሶ እንቅልፍ ሰውነቴን ዝም ብሎ ውርር ያደርገኛል። ልቤን ጭንቅ ፈሰስ ማለት ዝም ብዬ ደርሼ ጭንቅ ጊዜ ነው ደግሞ ጭንቀቱ ደግሞ ምን አንቺ እንደው ይሄ እንግዳ ስንት ሆይ እንደ መርዶ ነገር ይዞ መጣ እንደው መርዶ እንጃ እኔ እንደሆነ ብዬ ነው የምልሽ። መርዶ ነው ያው ነው እንትን የለም ነውስ እንዴት ነው ዘመዱ እንደው እናንቺ እንዴት ነው ቤተሰቦችሽ ሰማሽ ነገር አለ እንዴት ምን ሰማኔ ደግሞ በእነሱ እኔ እንጃ ሻሽጓን እኮ ጨነቀኝ እኮ ምን ነሽ ነው እና ዝም ብለህ አንተ ተሱ እንግዳው ወጣማ ምን እሱ ዝም ብሎ እንግዳ በዋ እንደዚህ እንትን ብለሽ በደናሽማ አይደለም የወርሽው ነገር ታለ በግልጥ ንገረኝ። ምን ደግሞ ነው ወይስ የበላሽው እንደው እንትን አልስማማሽ ብሎ ይሆን እንዲያ ነው? ዝም ብዬ አብዝቼ ስበላ ጊዜ ሲጥመኝ ጊዜ ዝም ብዬ አግብስ ምንም በላሽው ዝም ብለሽ የኔ ነው እንጂ ተማቀራረብ እንዲያ ተማለቱ ጫንቺ ማመሽ ተቀማምሻለሽ ዝም ብለሽ እንዲች መጠነቋቆል እንጂ አይዳ መግባት ሰው ባላሰበበት ምን አንቺ እንጂ አራ እንዴው ዝም ብዬ እንዴው ይሄ እንግዳው እንዴው መጣለሁ ብሎ እንዴው አንቺ ለሰው እመጣለሁ እዚህ እመጣለሁ ብሎን እንዲያ ትናንትና አደራን እንዳትቀርብ ስንለው እንዲህ በዳሪ ዋሽታ በዚያው ጥርግ ብሎ ቀረ። ምን እንደሆነ እንጂ ተው ቅር እዚያው የተጠነቀረ እንትን ነው እኮ እዚያ ዘመዶ ብዙ ነው ባንዱ ዝም ብሎ ተለጥፏል። ቢሆንስ ምን አንቺ እያለሽለት ተይ እንጂ ሰው እያለ ደግሞ ሰው እንደሌለ በዳሪ የሚሄድ በያውን ተነሽና ተነሽማ ተዘገጃጅ ዝም ብለሽ እንዲው ሐሳቡ ምኑ ነው እንደዚህ የሚያጭንቅ የሚልሽ ተነሽና ነው መዘገጃጀው ደግሞ ቡናውን ምኑን አቀራሪብን ጠላምታለ ጅራጅሪ እኔም ቢሆን ዛሬ አችን በግ ዛሬ ታልጨፋት እዚያ እንትን አልልም። ምን እንደበጅቱን ደግሞ መጨፋት ምን እንደ
ጥቁር እንግዳ ሲመጣ እና እኔ በላቸው አባ ሙላት ዝም ብዬ እንትን እለው ነው እንዴ? ወዲያ በልልኝ አንተ ደግሞ ድጋውን ጅናት ነው የምትቆላ እዚህ በሰው እንትን ተው ዝም ብለህ። ይልቁንስ እኔ አሁን በዚህ በመስኩ እንዲያስንከላወስ ልቆይ እንዴ በዚህ ደጅ እንትን ብዬ ነው ተሆነ ይኸውልሽ እንትን የሚል ተሆነ ጉብል ሂድ ዝም ብለህ እንትን ሂድ ችግር የለም። ተሚያ እንትን የሚልሽ ተሆነ አንቺም ቢሆን ተሰልኝ አንተ ማለት ነው የሚሻለኝ እናቴ የበለጠ አንተን ጭንቀት ይሆንብኛል። በጊቱን ልልሽ እንትን የበሰብሽ ተሆነ ወይ በላቸው ወደ እንትን ብዬ ነው ወሰደሽ ብዬ ነው ወደ ሆስፒታሉ ምን ላሳክምሽ? ኧረ እኔ ምን ሆኜ ነው ደግሞ ባኪሙ የምትወስደኝ? ሂድማ ዝም ብለህ እንደው ሌላ ነገር ሆነሻል እኮ እንትን ሁሉ ተቀይሯል። እንደው እኔን ጨምረህ እንደምናምን እንትን የምትለኝ እኔ ደህና ነኝ። ምን ሆኛለሁ? ጭንቀት የልቅስ አሁን ስራውን ምኑን ዝም ብለሽ እንትን ደጁን ምኑንም ስጠራርጊያውን ድረሽ አባቱ ነው የሚጠፋ። በይ እንጃ በይ ማን ያውን ታገኘው ተመንገድ ላፍ አድርጌው እመጣለሁ። ማንን ምን ሆናለች እቺ እንትን እኮ ነው ቆይ አልተዘጋጃጀሁም ነው እንጂ ማኑ እንጂ አልተዘጋጃጀሁም። ኧረ እንደው ድል እናንተ ኧረ እንደው ሌላም ጠላት የለኝ እኮ ታንተ ውጭ አንተ ነው እኮ ደምት መረብኝ። አሁን አርፈህ ብትቀመጥ ምን አገባህ? እናንተ እንዴት ያልፍዳ ገባው ነው ያታባት ያጅ ድረፍ ይሆነኝ ነው በዘግጭ ወድ ምን ያለህ ደውስ ትከታበት ነው እንዴት ልሁ ይሆን እስቲ አሸብር እነሸሽ እንደው ምን አለ አንተ እንደው እንዲህ ችኩል ባትል አሁን ረፍ ብትል በቅጡ አንተስ ምን አለበት ይነጋርግ ብለህ ነው ወንድም አለም እውነት ሊወጣልኝ ነው ታሸብርን ተኒም አካላችን ሳይጎድ የቱሙላ ምን ተፈጠረ አድርገህ ቀኑና እንደው ከመምጣት ጋር ወላ አድር ብሎስ የሚደርስ አንተ ያህል የሚያስቸኩል ነገር አለው ወይ ብለህ ነው? አሸብር ምን ነገር ነው? ምን ነገር ሆናችሁ? ተባረኪ እድሜውን ይስጥሽና አንቺን ጭምር አስቸግር የምን ማስቸገር ሰው እንኳን በእግዚአብሔር ቤት ሰው ለሰው ይሞት በሰው እጅ ይላል እኮ። እውነት ነው። ሰው እና ጉዳይ አለኝ በጣም የመጣውበት አንድ ትልቅ ጉዳይ አለ። እሱና እንደው ወበኛው አርጌ ነው ይሁን እንደው እኔ እኮ አይደለም እንደው ዋላ አደረብ ቢሆን ጉዳይ ይደርሳ እንዲያስ ተባረኩ እድሜውን ይስጣችሁ። የትልቅ ሰው ዘር እንደዚያ ነው። ረዳት ደግሞ ለእንግዳ መቀበል በእግዚአብሔር እንትን ዘራችን ነው ተለበ ዝም ብሎ ጉዳዩን ባታቻኩለው ቀስ ብሎ ይደርሳል። ሰው ሊገድል ነው ይሄም እንደው ጉዳይ ትልቅ እንዳልሆነ ጉዳይ ገጥሞኛል። ምን ፈታናውነ እንትን አይደል በላ ደና ሰንብጭ እመጣለሁ ጠብቀኝ። ቆይ አብረን እንሂድ አብረን እንወጣ። አረም ታርጋለህ ያ በሱ መጣ ተጫዋወትን ሁለተኛ ሊመጣ ምን ይሻ ያልፈጠመው ጉዳይ ዛሬ ያልመቻችለት ብሎ ነው። በቃ ካጣ ተመጣጣለ አጣጣ ከሱ ጋር ጉዳይ አለኝ እንጂ ምን ጉዳይ እናንተ ሰው እኮ እንደው ሞትን በገዛ እጅና አብለጣ ተሰተተተ አድርገህ ቤት አመጣው። እንደውም ቢውሎት ጦፍ ያድር ተከትለህ ሄደህ ትሞት። ኧረ ተው አንተ ሰውዬው አይለልስ አሸብ በለነሽ አሁን እንደው እያየሽው አሁን እንደው እንዲህ ታዋሪያለሽ። ምኑን ይገ ነፍሰ በላነቱን ነው ማለት ለሊት ሙሉ እኮ አተኛው አንተ አይኔ እንዴት እንደደረጋም እንደፈጠጠ እሱን ነው ጎረምቦን የሚያንቀው እኔ ነው ሲው የሚያረገኝ ማን ነው ሰተት ብሎ ግጥም የሚል ይጋር አሁን ቤትሽ ሙያ ስሪማ አሁን ይሄን ሰውዬ እኔ እንዲሁ ሆኖ እያየሽው አሁን ምን ነገር አለበት እንዲሁ ወንድም ብሎ ነፍስና አንተ ፊት እንዲው ብሎ ተው የገዳይ ታው የገዳይ ነው አንተ በቃ ይቅና እኔ እንዴት አራ ሰው ምከራው አለዚያ መከራው ይምከራው ነው በቃ እኔ እንዴት አያረጋለሁ እንኳን መድኃኒዓለም የዛሬ ነው አጣኝ ዝሮ ሌላም ቀን እመጣለሁ አለ። ኧረ አይመልሰው እሱ ይገለኛል ብዬ ገና እኔ ሰተትልል በራ አፌን ፍልሻረው እንጂ ሰው እንዴት በባዶ ሆዱ ውሎ አድሮ እስከዚህ ሰዓት ጦሙን እህል ሳይጠፋ እግዚአብሔር ሳይከፋው ልብላና ተራብጦ ጦር ይሻላለሁ ተገደለኝም በበላ ጎኔ መች እንዴት አረጋለሁ? እዚህ አንድ ጊዜ ሰው እያመጣብኝ ሸሻ አንተ አሸብርም እንደው ጉዳይ አለ ጉዳይ ኑሮኝ ነው እንጂ ማጫውትህ እንዳይህ ምስቲ ማጫውትህ ጨዋታ ኑሮኝ ነው እንጂ ምኑን ነው የምታጫውተኝ? ምን ጨዋታ አለ ብለህ ነው? አብሬ አድሬ እንደዚያ ሳወካ ስበላ ስጠጣ አድሬ እንዴት እሱስ እውነት ነው እንዴ እውነት ነው። አብሬ አድሬ እንዴት ምን ታጫውተኛለህ? ሁሉን ተጫውተ ነው አልኩ። አዎ መቼም እንትን ነው እንጂ ሸሽ እንዲያ እኔም ትናንትም እንዲያስጠብቅህ እንደ ጉብል በደጁኝ አሁን ካሁን መጣህ ስል ተነስተ ወደዛች ሮጥክ። በኋላም ደግሞ ማታም ስትመጣ እንዲያ ፊት ተለውጦ እንዳልሆነ ሆነ መጣ። እንዴት ነው ነገር ምን ይሆን ብለህ ነው? ምን ጉዳይ አለ ምን ነገር አለ ብለህ ነው?
ነገር የለም እኮ ምምል እንደው ነገረ ስራህ እንደው አልታይ ሲለኝ እንደው ምን ሆነ የሆነ ብዬ ነው እንጂ የለም ጉዳይ የምትለው ነገር ምንም ጉዳይ የለም። ምንም የለም። ምን አለ ብለህ ነው ምልህ አለ ብለህ ነው ሻሽን ጉዳይ ነው እንጂ ሻሽን ነገር እንዴት ያለቀለት የሞተ ጉዳይ አለ ከእንግዲህ ምን ይምጣ ብለህ ነው ብዬ ነው እንጂ አንተም ጭምር ያለቀለት የሞተ ጉዳይ ነው ትለኝ ተቂ ተመንደሪ ስንት የሚታፈስበት ስንት የሚዛቅበት ቦታ ትቼ እኮ ነው የመጣሁኝ። ጉዳይ ምን ሆነና ነው ምን ሆነና ነው እንዲው አንተ ሆነህብኝ ነው እንጂ እንዴት ያን ያክል ከእስር ቤት እየተመላለስህ ስንት ነገር ስታደርግልኝ ስንት ነገር ስንሆሃን አንድ ቀን እንኳን መጣ አይታኝ እንደ ባይድ ሄደች እንዴት አንተስ ቢሆን እንዴት ሳታው ቀርተህ ነው ወይ ሳትነግረኝ የቀረህስ ምን ሆነህ ምን ሆነ ብዬ ነው የምነግርህ እንዴት ይሄ ምን ተቁም ነገር ተቆጥሮ የሚወጋ ነገር ነው ወይ ብዬ ነው ምን ይወጋል ወደውም እኮ አሁን ምን ይመጣ ብለህ ነው አሁን እኔ እንደሆነ ልሞት ነው የምልህ ደው ከፈለክስ እንደሆነ እኔ አንተ ወንድማትቸለኝ አገር መንደሩ እንዳለ ዝም ብሎ ኮረዳና ዝም ብሎ ሽንጠ መልካም ሁሉ አይደል ዝም ብሎ ሲሞናደልበት የሚሆን አሸብር ጥሩ ወግማ ያለም እያዋጋኸለ ሙት እኔ አንተ ወንድም እያለሁ እንደው እንኳን በዚህ በመንደሩ እያለን እኮ ምን መሸሽ እንኳን በዚህ በመንደሩ እያለ እንደው እግሬ እስከሚላጥች ራሱ እንደው አይደለም ይኸውልህ ሴት እኮ አለ የለም አላልኩም ሴት ሞልቷል አለ ነገር ግን ነገረኛ እንዲያው በሰል ብላ ሁሉን ነገር አዋቂ መቤት የምታስተዳድር ትሆነኛለች ይችን እንደወጣሁኝ አብሬ ሁኜ ልጅ ወልጄ ስንት ነገር አረጋለሁ ብዬ አቅጄ ስንት ነገር አርጌ እንዴት አረጋኛለች ነገር እኮ ነው የሞተለት አትበለኝ ማታውቀው ብዙ ጉዳይ አለ ስንት ታሪክ ስንት ጉዳይ ስንት የተቀበረ ነገር አለ አሁን እኔ አሁን እንደው ለሻሸም ቢሆን እንደው ለበላቸውም ቢሆን እንደው ማዳላት አትጥራብኝ አይደለም ምን አልቃሽ ጥራው እኔ ምን አንተም ቢሆን ወንድሜ ነህ እኔ ለከሌ የምለው ነገር እኮ የለኝም ግን እንደው የማይሆን ነገር ነው እሷም ቢሆን አሁን እሷስ ቢሆን እንደው እንዴት ብለህ ትፈር ያን ያላመት ጠበቀች ያን ያላመት ከዛ በኋላ እንደው ጊዜውም ሲሄድ በል ይሁን ተብሎ እንደው ሰው እዚያውን ተጀመረ አሁን ያማረና የሞቀት አሸበር የለም በዚህ መሀል መግባት እንደው ሲያሩም እንደው አይፈቅደው ማይሆን ነገር ora አታ አላቸው ዳኛ ደና ደናና እንደምን እንደምን ራ እንዴት ነው ተሾትራል ዛሬ እንዴት ነው አጭም ቢላ መስል ምን ይሾተራል ወደዚህ ምን ወደ ትጀር ነው መድባት ልቅሶ ሰለስተና ሳልደርስ ልቅሶ ይሄ ምን ልቅሶ ነው የበለጠ ልጅ ሞተችበት አይደል ምን እንትን ቅርብ ዘመን ነገር ነው እንዴት ልጁ ናት የኔ ስራቅ ያለ ነው ግን ጥሩ ወዳጅ የነበረ በለጠ ይሁን እኮ እንደዚህ እንትን ብርሌ መስለመችም በዚያ ላይ ደግሞ ብትር ምንም አልዘም አልየም ዝም ብዬ ፊት የላስመታ ብዬ ነው ዝም ብዬ ሳልደርስ ቀር ደግሞ ይውል ልቅሶ ነው እኮ ሰው የሚያቆራርጥ እና ዝም ብዬ እንትን ደና ነው ወደዛ እየርኩኝ ነው በለም አንተ እኔ እኮ ለኔ ያለህ አንተ እንዴው ጥቁር እንግዳ በደጅ መጥቶብኝ ዝም ይያውን እንኳን አንተ እንዴው ማገኛቸዋለሁ እያልሁኝ እንግዳ መጥቶብኝ እንዴው ወደ ታገረ መጣ የሻሸ ወገን ነው እንዴው ደጁን ራሱ እንዴው ረግጦት አያውቅምና እሱ ሲመጣ ውሎ በባዶ ቤት ዝም ብሎ መችም ተሚገባ እንዴውም እንትን እንደጭፊ ዝም ያንዷን እንትን ብዬ እንዴው ቡና ምንም ስለ እንትን ስለምንል ይኸውልህ እንዴውም እሱሳንቷ ባለቤት መስታየት እንዴው መጣ እንዴው ስራው ምኑን እንዴው ጉድ ተጋግዘው እንትን ይላል ብዬ ነበር በዚያው አንተም ይኸውልህ ተወር በልማ ይኸውልህ ደርሰ አረክ እኔ ስተሎነም እሷን እንኳን ሳልነግራለር ነው በዚሁ ልለፍ እንግዲህ በኋላ ስንመጣ ወይ አብራ ትመጣዱን ስራ ማገዙን አልኩ እኮ በኋላ ዘወር በል አንተም እንዳይመሽና እንትን በልማ እሺ እመጣለሁ በል እንግዲህ አትሆንማ እንኳን የኛ መንገድ ተብሰጥ ብለለጫዋታው ምን አላ ክንዷን ይጀ መዝጀ ወይ ወስዳታለሁ ወይ ሌላ ነገር ታሪክ ይፈጠራል ወይ አንድ ነገር ይሆናል ወይ ተመልሼ እንደልማዴ እጀ ገባለሁኝ ተው እንጂ
ተው እንጂ አሁን ይሄ እንደው ምን ቁም ነገር ነው? ማታውቀው ነገር አለ፣ ብዙ ታሪክ አለ፣ ብዙ ነገር አለ፣ ብዙ የተቀበረ ነገር አለ። እሷና እኔ ወጥ እንደዚህ አይደለም። እሷና እኔ የኖረ እንደውስ አሁን እንዴት እንደገና ዝጭ ሊሆን አይደለም? እንደገና ወደ ኋላ መልሰህ እንደገና አይሆንም ብያለሁ። አይሆን ነገር እኔ መሸሻ እንኳን የከጀልኋትን እና ያሰብኋትን ቀርቶ የስንቱን ሰው ሳስመልስ በለ ተመለስ። አሁን በል እኔስ እንዲያ ወደ መስክ ልሄድ ነው እንደው ላጨ እና ነሳ ያለው ነገር እንጨዋወታለን። ተውማ ማይሆን ነገር አታውራብኝ። እኔ ከሆነ ድሮ አሁን ውብኛውኛ ሳላረግ ነገሩን እንትን አይደል? በል ለውልህ መሸሻ እንደው እባክህ ወንድም አለም ነገሩን በማሰብና ደህናው እንግዲህ እንሳ ነግሬሃለሁ። እናንተ እንደገና ወደ ኋላ እናንተ አሁን ከዛ ወጡ መልሱ አሁን ወደዛው የሚወስድ ነገር ላይ መግባት ምን ይሉታል? አሁን ከሞላ ሴት አሁን እንደው አንዳንዴስ እንደው አለማስተዋል ጥሩ አይደለም። እንደው ሁሉንም እንደው ሲያስታውሱ ዝቤት አቤት እንደምን ናችሁ? እኔ ነኝ። እንደምን ነሽ? ደህና ነሽ? አርመስጌን ምነው በደህና ነው? አመጣጥህ እንዴት ነው? እንደማታውቂኝ ምን ነው ተርበተበትሽ? እንዴት ነው መለውቀህ ደግሞ? ተው እንጂ መሸሻ እንዲያማ አይባልም። ምን በደህና ነው? ተርበተበሽ። እስቲ ተቀመጭ በል። ምንድነው በደህና ነው የምትይኝ? ጉዳያችንን እያወቅሽ ነገራችንን እያወቅሽ ምን ለመሆን ፈልገሽ እንዴት ነው? ምን እኔ እናንተ አሁን ምን ጉዳይ አለን? ምን ነገር አለን? ተነጋገርን እኮ ትላንትና። ነገሩን እኮ ፈጣጠም ነው በቃ። እንዴት ያለ ነገር ነው? ምን ነው የምትለኝ? አሁን እንዴው አላሰውሽበትም? እንዴው ጭንቅላትሽ ጋራም እንዴው አልተወያየሽም? እንዴት ምን ማለት ነው? ትላንትና ምን ብዬሽ ነው ሄዱ? ትላንትና አየህ ወይ? ባልተቤቴንም አየኸው? ቤቴ ጎጆዬንም እያየኸው ነው። እንዴት እንዲያምትለኝ አሁን? ባልተቤቴ ያልሽው ያን ባልተቤቴ ሞተ ፌስታል ባልተቤት ያልሽው ምንድነው ደግሞ የሞተ? እንዴት ተማንይሰል ሰማሻል? ቄንትቼ ባድማያን ትቼ ታውቂዋለሽ? እኔም ባድ እና እኔ ተውልኝ እያለሁ ወይ ስንት የሚታፈስበት ስንት የሚዛቅበትን ቦታ ነው ትቼ የመጣው። ይኸውልሽ ሻሽ አሁንም ቢሆን ጉዳዩን ልንገርሽ። ይኸውልሽ ምን መሰለሽ፣ እያ ተግባራችን እያ ጉዳያችን ከእስር ቤት እኮ ከፊት እንደዚህ ነው መቼም አንድ ቀን ብትመጭም እንደዚህ ነው ስልሽ እበል እሺ ይሁን አንተ በሰላም ተወጣ እንዴ ሁሉ ነገር ይሆናል ብለሽ በስማም በለራ እኔ አላልኩም። እኔ ታፊ ያልወጣውን ነገር አትናገር። ወዲያው እኔም ያን ጊዜ መጥቼ መፍቀድ እህት ነኝ እንዴት ዝምጃየዋለውኝ ዶ በዚያ ወድቆ ሲቀርብጄ ነው እንጂ ላይህም ማመጣት እኮ ስተት ሆነ መምጣትም እንግዲህ ቅርበል ምን ሆነሽ ነው? ጫለወራሁት አትበል። ወልደን ከብደን እንኖራለን ስልሽ እበል እንጂ እሺ ብቻ አንተ በሰላሙ ታላሽኝ አላልኩም። ዋ እንዴት ነው ንግግርህ? ተመች ወዲህ ነው እንዲያለ ሐሳብ ደግሞ የምታስብ ነው ያልኩህ። እንዴት ያለ ንግግር ነው አንቺ የምትናገር? አሁን ወደ ጉዳያችን ነድ። አብርሽኝ ትሆኛለሽ? አብርሽ ትቀጥያለሽ? ትዳርሽን ትመሰርቻለሽ ወይስ እንዴት ነው ነገር? እንዴት ነው በትዳር ላይ ትዳር መመስረት ማለት ምን የሚሉት ነው? ምን ማለት ተመች ወዲህ የመጣ ባህል ነው? እኔ መሸሻ ንቀሽ ነው? ኧረ እኔ አንዴ አላልሁም። ይኸውልህ መሸሻ እባክህ ተወው። ይኸውልህ ነገር አብርድና እኔ እንዴው ታልጠፋው ሴት ዝም ብለህ አንድ የወደድካትን የከጀልካትን ልብህ ያሻትን አምጣና ድል አርጌ ደግሽ እኔ ራሴ ድሬ ያስወጣለሁ። በቃ ተይኝ። አዎ እኔ ትለመቼ ነው? እንዴት ነው አንቺ ትድሪ? አሁን እህት አልሽ ደግሞ? እህት ነኝ እንጂ አሁንስ ቢሆን በቀረኝ እናቴ ናት አባቴ ነው የወለድሽ? ንገሪኝ እስቲ። እባክህ መሸሻ እባክህ ተው። ምን አይነት ንግግር ነው የምትናገሪ? አሁንም ቢሆን ይኸውልሽ እኔ አመጣጤ እንግዲህ ያን ቦታ ትቼ መጣሁኝ አንቺን ብዬ ነው። አብረን እንሆናለን አብረን እንኖራለን ብዬ ነው የመጣው። የሚሆን እንደሆነ እሺ በይኝና
እንግዲህ እንደሚሆን እናድርግ። እምቢ የምትይ ከሆነ ቃፈዱን ብዬ እገለዋለሁ። ማንን ነው የምትገለው? በላቸውና እገለዋለሁ። ኦራ እናንተ አይድረስ ነው እኮ ምን ሆንኩኝ ብለህ ነው የሰው የምትገል? ወዲያውስ በላቸው። ማንን ክፉ ተናግሮ ምን አርጎ ነው የምትገለው? እምቢ ታልሽ እንኳን እሱ አንቺ ማተርፊኝ። የኔውም ቢሻ እንደለመድሁትኝ እዚያ ሄጄ እገባለሁኝ እንደምሆን ሆናለሁ። ወይም ደግሞ እኔንም አገለኸኛል እኮ ተዚህ በላይ እንዴት አድርገህ ትገለኛለህ? ግን ሰውዬው ምን አለህ ነው? በቃ ምንም አማራጭ የለኝ። ወይ ጫቃ ገብቼ ሸፍታለሁኝ ወይ እንደልማድ እስር ቤት እገባለሁ። እሱን ግን እደፈዋለሁ። ኧረ እባክህ ተወኝ አንተ ሰው። ኧረ እናንተ እንዴት ያለ ፍዳኔ የገባሁኝ። ዝም በይ እኮ ነው እጄ እንዳታሰስችው። እንዴት ምን አረግነህ? አሁን እንዲህ የምታረገኝ አሁን ቢሆን ነግሬሻለሁ። አማራጭሽን አንቺ ወስኝ። እሱን እንዲያውም ያውቃል የመሸሽ እንዴት ያለ ፍዳኔ የገባው እናንተ። ኧረ እባክህን ተው አንተ ሰው። ኧረ እባክህን ምን ነው እንደ ሰይጣን የላከብኝ እናንተ። ምን እንዴት ያለ ፍዳ ገባውኝ። አሁን ምን አርጎት ነው እገለዋለሁ ማለት ምን የሚሉት ነው? እስቲ እኮ ነው እናንተ ገደለው እንጂ ገድሎታል እንጂ በዚህም የለም ገድሎታል እንጂ። በላይነሽ አየበላችሁን አላየሽው? አየበላችሁ አላየሁትም። ምንድን ነው ተነዛው? ቀልበቢስ ቀልበን አጣል እንዴ? ከነጋም ነው በደጅም አልመጣም። ምን አላየሁትም። ምን ሆነ? አያሽብሬት ሽብር ቤት ይሆናል። እዚያ መስክ እንትን ይላል እንጂ ምን ነገር ነው? በመስክ ወርዷል ለሚሆን እንደነበረበት መንደሩም ጭላ አይደለስ። በቃ ገደለው እንጂ እንደሻ አንተ ምን ሆነሃል እኮ ምልህ? ኧረ ምን ያሮጣ እንበረሩ ዝም ብሎ መስለለም ዶ አንድ ጊዜ ተነጃው ቃል በሚሳደስ እንዴት አርጎታ። እኔ ለራሴ ለፈነዳ ደርሻለሁ። ደግሞ እዚህ ይበርብኛል። ተዋታሎኝ የማልተዋትን እንደኔ ማናያት ሁለንተናዋን ተዋታሎኝ የማልተዋትን እንደኔ ማናያት ሁለንተናዋን ተዋታሎ ጀግና ነኝ እያልሆኝ ተዋታሎ ባንቺ ተፈክር ተዋታሎ በመውደድሽ ተዋታሎ ሰጠሁኝ እጄን ተዋታሎኝ ወንዱ በላቸው ስማም ወልዶ መንፈስ ቅዱስ አንተ እንተኔ ማን መሸሻ ደህና ነህ? እንዴት አደህ? ደህና ነህ ወይ? ዛሬ መስጊድ እንዴት ነህ? ደህና ነህ አንተ? ደህና ነኝ። እንዴ አልሰምቼ አንተ ይኸውልህ ዝም ብዬ እንትን እያልሁኝ ዘፈን እየዘፈንህ እንዴት አለ ዘፋኝ ነህ ለካ። ዝም ብሎ እንደ መቼም ተመሞታሉ መሰለህ ዝም ብሎ እንደ ሲገባ ወድ ሲብስ ትሆናለች። ደህና ነህ? እንዲሁ አንተ እንዲሁ ምን አይነት ሰው ነህ መሸሻ? እንዲሁ በዚያው መጣሁ ብለህ አሞኝተን በዚያው የሆሽታ ትሆናለህ አንተ። ዘመደ ብዙ ሁኛ ያለ ዝም ብሎ ያምና እያለ ዝም ብሎ ቢሆንስ እኛ እንዲያ ስንጠብቅ ስናንቃቃ ደራን እንዲያው መጣሁኝ አሁን እግር በእግር መጣሁ አሞኝተን ትቅር ምን አባቴ ላርግ ብለህ ነው? በዚያ ጠለፉ ወሰዱኝ ዝም ብሎ በቃ በዚያም እንደምታውቀው የኛ ዘር ብዙ ነው። ብታየን እኛማ ታውን መጣህ እያለ ስትጨነቅች እሷ ስትገብታ ሻሽ ዝም ብላ በርበሩን ስትወጣ ስትገባ ስታይ ዋሽታ ባዶ ተጨነቀች። ምን ያልሆነችውን ጠይቀኝ እስቲ እንዲያው ብታያት የዝም እንቅልፍ እኮ ባይኗ እኮ አልኳለም እንዲያው በቃ ዝም ብላ ስትጨነቅ በሩን ስትከፍት ስትዘጋ እንትን መጣ ታውን ኧረ ተይ እባክሽ ስላት እኔ ደግሞ የሄድበትን እንኳን ብትነግር እግር በእግር እንትን ተከታትዬ በህልሟ ምስመጣ ነው አድርያ ምን ትመጣለህ? እኔም እንዲያችን አንዷን ግልገል ዝም ብዬ እሷን ተመጣማ ዝም በባዶ ቤት ማለት አልቀበልም ብዬ እሷን እንትን ልቆ መጥታት ነበር እኮ ብታይ ይደርሳል ይዳዋ ወይ ይደርሳል። አሁን እንድማልክ ይደርሳል ትለኛል። ወደ ደጅ ወራራ ሙት ወሻል የለም የለም እንዴ ወደ ሸጡ ሞርድ ነኝ። ወደ ሸጡ ሞርድ ነኝ። ወደ ሸጡ እንደዚህ ሞርድ ነኝ። ምንድነው ደግሞ ወደ ሸጡ ደግሞ ምንድነው አንተ እንዲው ዝም ብሎ ሰውነቴን እየበላኝ ዝም ብሎ ይሄ እዚህ ዝም ብሎ ይሄ ጠቅላላ እዚህ ዝም ብሎ እየበላኝ ቀደም እና እንዲው ወንዝ ታለ ወደዚህ ወደ ወንዙ ፈለግ አድርጌ እንዲው ትንሽ
እኔ ቤት ሄድን መስሎኝ እንጂ ወንዝማ ምን አባቱ ሞልቶ አይል ምን አለ እንጂ ደህና መታጠቢያ ይውልህን የራሱ እንዲዎች አሁን ይወርባል ስትወስቶ እዚያ ነው ጀሩ ዝም ብዬ ምለቃለቅባት እና ብታት ነኛ ሸጣለች ደህና ዘዋርታ ሸጣለች ሸጋ ብታት እሙት መታጠቢያ ራሱ እንትኑ እዚህ የሰውነት ደህና እንዲ ልሙጥ ደንጋ ያለ እዚያ ነው እንትን ይያሉኝ ያውን ሹልክ ይያሉ እንዴው ሰዋልቅ እንዴው ሰው አይቶኛ ያውቅምና እንዴው ሰው ሲያኝ እንዴው እንደፍረትም እንደዚያም ሆናለሁ ወራ ሰው አንተ ሰው እዚያ ላይ ምንም ለዋይ ብለ በተተረተረ ራሱ አንድ ሰው የሚመጣ ሰው ምንም ሰው የለም እንኳን ሰው ነው ማለት ወፈራሱ እንዲች ዝራትልም ወራቶ ማጋጠመት ቦታውማ አትመለስም እና ምን ይሻላል አሁን እንዴት ሆኜ ነው ማገኘው ቦታው እንዴት በህት በኩል ሄጄ ነው ማገኘው ታሳይ እኔ አንተ ቤት እንልብጀው እንጂ ነው ማሳጃለሁ እንመለሳለን ማን የምንለቃለቅ ነበር እንግዲያማ እንሄድና እንዴው አንተም ተለቃለቅ እኔም ልለቃለቅ እንዴው ብቻ ሰው እንዳይደርስበት ሰው እንዴው ከብቱ እንዳይደርስበት እኔ ማናንተ ደግሞ ዝም ብሎ እንኳን ሰው አሉ እንትን ራሱ እንዴው ወፍ እንዲች እንዴ ማስገቢያ ራሱ ምንም ነገር የላትም ዝም ብላ ጥቅጥቅ ካለን ዋሉ ዝም ብሎ ምንም ነገር እንትን የለውም በል እንግዲህ አስተተመለስ እንሂድ በና በፊቱን እንግዲህ አሳሳየኝ በል እንዴ አደራን ከዚያው አብሽንም ጥራት ያያች ተመለስ ታስጠብቀን እንዴ እኔ ወሲያን ነው ወስዋናት እንጂ ዝም ብላ እንዴው ና እንጂ መጣ ሰብሰሮት እንዲያ በለናጅ ሰው ምናምን አይደርስም ብለኝ ኦራ አንተ ምን አይነቱ ና ሰው እንዴት በገንዛ ጋር በሌላ ሀገር ምን ሰሞን ነገር ደግሞ ምን ቤቶች እንዴት ዋላችሁ? ሰላም ዋላችሁ? ሻሸ እንዴት ዋልሽ? ሰላም ዋልሽ? ናግባ ኧረ ተይው አልገባም ናክላሽ ወደ ጥለውን ወደዚህ በላችሁ ይኖራል የለም በላቸው ምንድነው በደህና ነው ምን ወጣ ብሎ ነው የለም ወጣል አሉ የወጣ ነው የለም ምንድነው አረከ ነስ እንግዲህ ምን መጥቶባችኋል ተብሎ እኮ ነግሮኝ በእኛ መጡ እንግዲህ ሰው መጥቶ በኋላም ድረስ እንድትል ንሳ ምናምን ሲላይ ጊዜ እኮ በላቸውም ምናልባት ጠርቶኝም አልብዬ ነው ምን የቅርብ ሰው ነው የሩቅ ሰው መጣባችሁ የቅርብ ነው የቅርብ ነው የኔ ዘመድ ያንቺ ነው የኔ ዘመድ መጥቶ ነው ወዴት የነበረ ሰው ነው አልመጣልኝም ቅድም በላቸው ሲያጫውተኝ አታውቀውም ዳኛ አንተስ አታውቀውም እኔ ነኝ የማውቀው የኔ ዘመድ ሆኖ ተየት መጥቶ ነው ተየት ሀገር ተኛ ሀገር ነው ተዚያ ተሩቅ ነው የመጣ ተሩቅ ታስሮ ኑሮ ነበር አሁን ሲፈታ ወደዚህ መጣ ታስሮ ኧረ እሞት ምን አርጎ ታስሮ ነው ምን የታሰረ ዘመድ የትኛው እንትን ነው እኔም እንዴው አያስወጋም ብቻው ግቻ አላውቅም እንጂስ እንዲያ ሰው ገሎ ታስሮ ይኖር ዘመድ ነው ሰው የገደለ ዘመድ እናንተ ምን እንዴ አረክ እንዴት ፍካላለልኝም ብዬ ነው እንጂ ደኛ እንዴት ነው እንጂ እንዴት ነው እንትና ገባው ወደፊት አልገባም እኔ እኮ እንደው ግራ ቢገባይ ቢጨንቀኝ ነው ምን እኛ ምን ደርሰውልሽ ጣየ ሞቃትን ጨረቃ ያያትን አያመልጠውም ሰውና እንዴት እንደሱ ስትል አልገብቶኝ አረክ እንደው ወደ እንትኑ ዝም ብዬ ሲወራ ወሬው እስቲ ቀስ ብዬ እሷን ሻሸል ጠይቃት ምን ብዬ እኮ ነው አመጣጥ ዳኛ ምን ተወራ ምን ነው ሰውየው ምን ስጋነት የሚለው ነው እኮ የሚሉ ማን ነው ስጋነት የሌለው የመጣው ሰውዬ እዚህ ወደ እናንተ ቤት የመጣው እንዴት ስጋነት የለው ማለት ዘመዴ ነው እንጂ እኔ እንዴት በየትኛው በኩል ነው በእናቴና በዚያ በእንትን በአባቴ በኩል እንደዚህ ነው እንጂ እንዴት ነገሩስ አንቺን ፈልጉ መጥቶ ነው አይደለም የሚባል ይሄን ምን እሷን ብሎ መጥቶ ነው ወንድ ያለበት ቤት ሰተት ብሎ መጥቶ እንዴ ያለ ደግሞ ዳኛ ምን እየደበቅሽ ነው
አንተ እንኳን የምን አባቴ ላርግ ብለህ ነው ዳኜ? አሁን ምን ተብሎ ለሰው ይነገራል? እኔ እኮ ግራ ገባኝ እኮ። እንዴት ለሰው ይነገራል? ተሰው ያመልጣል ብለሽ ነው ወይሻሽ? እንዲህ አይነት ነገር ወይ ይጨነቀው አሉ። እኔ ምን አባቴ ላርግ? እንዴት ላርግ? አንተ እንደሆነ እኮ ለያሽግና አስቸጋሪ ሆነኝ እኮ። እንዴት ምን የፈለ ምን አይን ያወጣ ሰው ቢሆን ነው ወንድ ቤት እንዴት ሴት አስቀምጫለሁ ሰተት ብሎ አመጣጡ? ይኸውልህ ታዚህ ቀደም እንዲያ በምንኖርበት በመንደሩ አንዴው እንደ ወንድም የነበር ማየው። አሁንልህ እንደው ዝም ብሎ ያራርስልኛል። ሰው የለኝ ብቻዬን እያለሁ እንደምታውቀው ያግዘኛል አንዳንድ ነገርም። አሁን አንድ ጊዜ ሰው ገደለ ተባለና ታሰረ። እሺ እኔም ሄጄ መጠየቅ። አሁን ያን ጊዜ እንዲው ወድሻለሁ እኮ እንዲው ማገባሽ ነኝ እኮ እንዲው ምትወልጅልኝ እኔ ሰላሳውን ይቀባጥርብኛል። ምን ታንቺ ጋር እንደ ጨዋታ አዳመጥሁልህና እኔም ጥያው በል ደህና ሰንብት ደህና አሁን እዝጌር ያስፈታህ ብዬ ጥዬ መጣሁ። አሁንልህ እንዲያ ቃል ገብተሽልኝ እንዴት በላይ ላይ ትደርቢያለሽ እንዴት ታገቢያለሽ ብሎ ሌላ ነገር ምን ነገር? ወይ ታንቺ ጋር ሌላ ነገር አላችሁ? ሌላ ጠበቅ ያለ ግንኙነት ነው? ተፊት ይነጥለኝ አባ ሙላት በኔ አንድ ነገር እኮ አይቸግረኝም። እንኳን አንተን የመሰለ እንግዳ መጣህ ቤቱን ብታይ አረቄ ባረቄ ነው ማረገው። አታደሙት ለአንተ ነው ወራ ምናፈር በገባ አይደል? ደኝም አቅቶኝ እኔም ጨንቆኛል ማረገው። እንጂ ሻሽፍቶኛል እኮ አንተ እኮ ብቻ ማይልኩ አሁን እኮ ካንተ ቀደም ብሎ መጥቶ እንዲያው መገለው ነኝ ቀፈዱን ብዬ ነው የምጥለው። ተፋጅ እንደውም ፍቺው እያለ ማን ነው የሚገል? በላቸው ነው እንጂ ማን አባቱ ነው እሱ? አጆ ይልዋ አተ መሸሻ ሸጋ ነው አጥዋለ የሚቋቋት የኛ ያዲጀ የጀመንደሩ እንትን ነበሩ ኃላፊ ነበሩ። አዎ በዚያ የሚመጣው ነው የሚወርደውን ጠልፉና እኔ በላቸው አመጣው ልማት በልማት አድርጎ ነበር። ዛሬ እንደዚህ እንትን ሳይ ረተው እሙት እና አሁን ያትን ፏፏት የኋላ ትታጠብ ነበር። ግን ኃላፊ አግዳሚ ዝም ብሎ ሰው ኃላፊ አግዳሚ ደማፍራለም ያለ እንጃውን እዚህ ይችላል ብትለቃለቅ ሸጋ ነበር ቶ እንግዲያማ ከዚያችኛ ትውሰደኝ። አይ እዚያ ይሻላል። ከዚያችኛ ትውሰደኝ። እስ ግልጥ ነው። ሰው ያየናል ና እዚያ ነው የምንለቃለን። በል አንተ ዛሬ ሻሸተ እንጂ ምን ሆነሽ ነው? ይሄ እኮ የሚለባበስ ነገር አይደለም። ይኸውልሽ እሱ ወንድሜ ደጀን አገኘው ብሎ ተፊቱ አለ ሲከታተል መጥቶ ቤት ነው። እሱማ አስበላው ታስብልኝ እስር ቤት የኖረ ሰው የጠመው ሰው ይኸውልሽ ዛሬ አንቺ ብቻ ነው እኮ የሚያስብ ሌላ ነገር ሌላ ሰው ያለ እኮ አይመስለው። እንደሚለው ሰው እየናት እንዳሉት ነው እና ነገሪው አንቺ ጊዜ ነው እንጂ ማረገው በጣም ላቁ ነገሪው በግልጥ ይውል በላቸው እንደዚህ ነገር ተፈጥሯል ብለሽ እኔ ወንድሜ መስሎ የነበረ እሱ ግን እየቆየ ሌላ ነገር ነው። አንተም ተጠንቀቅ በቃ እንደዛ በይው። እኔ መስከሱንም አገኘው ሰውየውን በደንብ አድርጌ ነግሯለሁ። ንሽ እንግዲህ እሺ በል ሂድ እንግዲህ አሳን ተጣልጣል ብለህ እንዴት አንደየውን ተሰልለን በለዋ አስበላሁት እንጂ እናቴው ወንድሜ ነው ወገኔ ነው እያልኩኝ በገዛ ፍቃዴ አያሸብር ምንድነው አንተ አያበላቸውን አይተዋል? ምንድነው? ኧረ ደስ አላየሁትም። በቃ ገደለው ማለት ነው። በቃ ምንድነው አንተ ደሻው? ወይኔ በቃ ገድሎታል። በደህና ነው ምን አንተ ምን ሆኖ እንደሚያጣድፈው በቃ እንግዲህ አትልችላት ስፍራይቱማ ሸጋ ጥሩ ቦታ ነው ያመጣኸኝ። እንዴት ያለ ቦታ ነው? ደህና ነበር ተመጣው ብዙ ጊዜ ሆና ነው መሰለኝ። እኔና ፈርብላ ደጋው ዳካ ውጣታል። እንዴት ያለ ቦታ ጥሩ ቦታ ነው ያመጣኸኝ። ሸጋ ናት። እዚህ ላይ ነው ምን እዚያው ላይ ወይ ብትተረተር ሰው ትሪው ምን የለም። ኧረ እውነቱን ነው በቃ እዚህ ላይ እንግዲህ እንትን በል እዚህ ላይ እንለቃለቃ አንተ እንትን በልና አስኝ ይሁን የምን ምንድን ውሃው እንደው ይጣላ ይሆነኝ አዲስ አድርጎኝ እንደው ድንገት ውሃው ወረፈር ልግበል ይሄዋ ምን አንተ ስንቱ አለፍ ያግደም የሚጀቡ ቆይላንት ምን ይላል በል እንግዲህ አስጀምር በል ሞክርና እኔ ደግሞ እታጠባለሁ። በል አይ መሸሻ ዝም ብለን እንደው በል አንተም እንትን በል ሞክር እቺ ነው እንጂ ተለቃልቀን ብታይ እንዴት ያለች መሰለ በል እስቲ ተልተሎና እኔ ደግሞ
እኔማ እንትን ነው ለያ እንትን ይጃለው ዝም ብለህ አንተ እንደዚያ አይ ጥሩ ነው ጥሩ ነው እሱስ እንዴት ያለች ወንዝ ሸጋ ወንዝ ነው ያመጣኝ ሸጋ ወንዝ ልክ እያልኩ ይኸውልህ ሸጋ ወንዝ ነው ያመጣኝ ሸጋ ወንዝ አውልቅ ተለቃለሁ ወዳጅ መስሎት አሁን የተወሰደው ይባላል እና ቦታ ናተ